እስልምና ሴትን እንዴት አከበረ? የቁርአንና የሐዲስ ማስረጃዎች። በአላህ ስም እጅግ አዛኝና አርሃሚ በሆነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የሂዳያ መንገድ ቤተሰቦች፣ ዛሬ እስልምና ለሴት የሰጠውን ከፍተኛ ክብር በቁርአንና በነቢዩ ሐዲሶች መሠረት እንመለከታለን። ከእስልምና በፊት በብዙ ማህበረሰቦች ሴት ተዋረድ ነበር። አንዳንዶች ሴት ልጅ መወለዷን እንደ ውርደት ይቆጥሩ ነበር። ቁርአን ይህንን ድርጊት በጥብቅ አውግዞታል። አላህ በሱረቱ አተክዊር 81:8-9 እንዲህ ይላል። በሕይወት ተቀብራ የነበረችው ሴት ልጅ በምን ወንጀል እንደተገደለች በተጠየቀች ጊዜ ይህ አላህ ለሴት ሕይወት የሰጠውን ክብር ያሳያል። እንዲሁም አላህ በሱረቱ አኒሳ 4:1 እንዲህ ይላል። እናንተ ሰዎች ሆይ ከአንዲት ነፍስ የፈጠራችሁን ጌታችሁን ፍሩክ። ይህ ወንድና ሴት በአላህ ፊት በአንድ መሠረት እንደተፈጠሩ ያሳያል። በሱረቱ አልአሕዛብ 33:35 አላህ ሙስሊም ወንዶችና ሙስሊም ሴቶችን፣ አማኞችና አማኞችን፣ ታጋሾችና ታጋሾችን በአንድነት ጠቅሶ ለሁሉም ምሕረትና ታላቅ ምንዳ እንዳዘጋጀ ይናገራል። እንዲሁም በሱረቱ አነህል 16:97 አላህ እንዲህ ይላል። ከወንድም ሆነ ከሴት አማኝ ሆኖ መልካም ሥራ የሠራ ሰው መልካም ሕይወትን ሰጠዋለን። ይህ በአላህ ዘንድ የሚታየው እምነትና መልካም ሥራ እንጂ ጾታ እንዳልሆነ ያስተምራል። ነቢዩ ደግሞ ስለ ሴቶች በጣም ውብ ምክር ሰጥተዋል። ከእናንተ በላጩ ለሚስቶቻቸው በጎ የሆኑት ናቸው፣ እኔም ለቤተሰቤ ከሁላችሁ በላይ በጎ ነኝ። ይህ ባል ለሚስቱ በክብር በፍቅርና በርህራሄ እንዲኖር ያስተምራል። እንዲሁም ነቢዩ እንዲህ ብለዋል። ሴቶችን በበጎ አደራ እንድትጠብቋቸው መክራችኋለሁ። ስለ ሴት ልጆችም እንዲህ ብለዋል። ሁለት ሴት ልጆችን እስኪያድጉ ድረስ በመልካም ያሳደገ ሰው በቂያማ ቀን ከእኔ ጋር እንዲህ ይሆናል። ከዚያም ጣቶቻቸውን አጠጋግተው አሳዩ። እንዲሁም አንድ ሰው ነቢዩን ጠየቃቸው፣ ከሰዎች ሁሉ በጣም ለመልካም አብሮነት የሚገባው ማን ነው? ነቢዩ አሉ፣ እናቴ ኪ። ከዚያስ? እናቴ ኪ። ከዚያስ? እናቴ ኪ። ከዚያስ? አባቴ ኪ። እናት ይህን ያህል ክብር ማግኘቷ እስልምና ለሴት የሰጠውን ታላቅ ስፍራ ያሳያል። አላህ በሱረቱ አሩም 30:21 ባልና ሚስት ግንኙነት በፍቅርና በርህራሄ እንዲመሰረት ይናገራል። ይህም የእስልምና ቤተሰብ መሠረት ፍቅርና እዝነት መሆኑን ያስተምራል። ስለዚህ እስልምና ሴትን ማዋረድን፣ መበደልን እና መጨቆንን አይፈቅድም። እናት እንደሆነች ይከብራታል፣ ሚስት እንደሆነች በበጎ መኖርን ያዛል፣ ሴት ልጅ እንደሆነች በፍቅርና በመልካም ማሳደግን ያበረታታል። አላህ ሁላችንንም የቁርአንና የሱና ተከታዮች ያድርገን። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።